ተንኮለኛው ገበሬ ከዕለታት አንድ ጊዜ ከቤቱ ርቆ ከአንድ ሀብታም ሰው እርሻ ውስጥ የሚሰራ ገበሬ ነበር። በቀደሙት ጊዜያት ከተራራው ዙሪያ ካለ ምሽግ ውስጥ እየተደበቁ የሚዘርፉ ወሮበላዎችና ሽፍታዎች ነበሩ። ነገር ግን ንጉሡ ወታደሮቹን ወደ ተራራዎች ልኮ ዘራፊዎችና ሽፍታዎችን ስላስገደለ ያ ስፍራ ሰላማዊ ሆነ። ጉድ ነው! ሌላ መሳሪያ! ቀደም ባሉት ጊዜያት አሮጌ መሳሪያዎች አልፎ አልፎ ከሜዳው ላይ ወድቀው ይገኙ ነበር። በአንድ ወቅት የመሬት ቅሬት እየጠረበ እያለ አንድ ሙሉ ከረጢት ወርቅ አገኘ። ወርቅ ነው! ያ ገበሬ በዕድሜ ዘመኑ ሁሉ አይቶ የሚያውቀው የብር ሳንቲሞች ብቻ ቢሆንም አሁን ደግሞ ወርቅ በማግኘቱ በጣም ተደንቋል። ከዚያም ወደ ቤቱ መሄድ ሲጀምር ጊዜው መሽቶ ነበር። ይህን ሁሉ ወርቅ ምን ላደርገው እችላለሁ? ወደ ቤቱ መጓዝ ሲጀምር ይህ ድንገተኛ ወርቅ በሕይወቱ ላይ አደጋ ሊያስከትል እንደሚችል አሰበ። ግን ይህን ወርቅ እንዴት ነው የምጠቀመው? በሀብታሙ ክልል ውስጥ የተገኘ ነገር ሁሉ የሀብታሙ ነው። በሕጉ መሠረት ገበሬው ወርቁን ለሀብታሙ ማስረከብ ነበረበት። ነገር ግን ገበሬው ያንን ወርቅ ለራሱ ማስቀረት ፍትሕ አለበት ብሎ አሰበ። ሀብታሙ እኮ ብዙ ሀብት አለው አይደል እንዴ? ድሃው እኮ እኔ ነኝ። ይህ ገንዘብ የሚያስፈልገው ለእኔ ነው እና ለራሴ ላድርገው። ግን እኮ ምናልባት አንድ ሰው ስለዚህ ወርቅ ቢሰማ ሕይወቱ አደጋ ላይ እንደሆነ አስቧል። ስለዚህ ለማንም አልናገርም። ግን ያቺ ሚስቴስ? እሷ እንደሆነ ዝም ማለት ሚስጥር መጠበቅ የሚባል ነገር አይገባት። ከዚያም ልክ አፏን የከፈተች ቀን እኔ እስር ቤት ልጣል አይደል? አሁን ምን ማድረግ አለብኝ? ለዚህ ችግር መፍትሄ እስከሚያስገኝለት ድረስ ስለ ችግሩ ደጋግሞ ያስብና ያሰላስል ጀመር። ከዚያ መፍትሄውን አገኘ። ስለዚህም ቤት ከመድረሱ በፊት የወርቁን ከረጢት ከአንድ ጫካ ውስጥ ከአንድ ዛፍ ስር ደበቀው። በሁለተኛውም ቀን ወደ ሥራ ተመልሶ ከመሄድ ይልቅ በመንደር ውስጥ አልፎ ዓሣ፣ ዶናቶችና ጥንቸል ለመግዛት ሄደ። ከዚያ ወደ ከሰዓት በኋላ ወደ ቤት ሄዶ ሚስቱን እንዲህ አላት። ያንን የዕቃ መያዣ ቅርጫትሽን ያዥና ከኔ ጋር ነይ። ትናንት ስለዘነበ ጫካ ሁሉ እንጉዳይ ብቻ ሆኗል። ሌሎች ሳይቀድሙን ፈጥነን ደርሰን ልንለቅም ይገባናል። እንጉዳይ! ተነስ እንሂድ፣ ፍጠን! ሚስትየውም እንጉዳይ በጣም ስለምትወድ ወዲያው ቅርጫቷን ብድግ አድርጋ ባሏን ተከተለች። ወደ ጫካ ውስጥ ሲደርሱ ባልየው እየጮኸ ወደ ሚስቱ መጠጋት ጀመረ። ተመልከች! ተመልከች! እዚህ የዶናት ዛፍ አገኘን! ከዚያም ቀደም ሲል ዶናት ያንጠለጠለበትን ቅርንጫፍ አሳያት። ይገርማል! ዶናት ከዛፍ ላይ! አዎ፣ ይህንን አስቦ ማን ያውቃል? ለማንኛውም ወደዚያ ወደ ሳሩ ውስጥ ግቢና እንጉዳዮቹን ልቀሚ። ሚስትየው በጣም ተደንቃለች። በዚያ እንጉዳይ ልትለቅም በሄደችበት ሜዳና ጫካ ከእንጉዳይ ይልቅ ዓሣ በማግኘቷ በጣም ተደንቃለች። ተመልከት ውዴ! በዚያ ሳር ውስጥ ዓሣ ተቀምጧል። ዛሬ የእኛ ዕድል ቀን ነው። አያቴ ሲነግረኝ እያንዳንዱ ሰው ቢያንስ አንድ ዕድለኛ ቀን አለው ይል ነበር። ከዚህ የበለጠ ሀብት ሁሉ ልናገኝ እንችል ይሆናል። የገበሬው ሚስት ሐሜተኛ ከመሆኗ በተጨማሪ በቀላሉ የምትታለል ሴት ነች። ስለዚህም ባሏን አምና ያለውን ደገመችለት። በዙሪያውም ተመለከተች። ይሄ የእኛ የዕድል ቀን ነው! ይሄ የእኛ ዕድል ቀን ነው! በሳሩ ውስጥ ዓሣዎችን ማግኘት ቀጥላለች። የሴትየዋ ቅርጫት አሁን በዓሣ እየተሞላ ይመስላል። ባሏና እርሷ ወደ ውሃው ዳር ሲደርሱ ባሏ ወደ አንድ ዋሻ ውስጥ ሮጠ። ወደ ውስጥ መመልከት እንዲህ አለ። ትናንት ከዚህ አካባቢ መረቤን ዘርግቼ ነበር የሄድኩት። ትንሽ ዓሣ ይዞ እንደሆነ ለማንኛውም ጠጋ ብለን እንይ እስቲ። ከጥቂት ደቂቃዎች በኋላ ሚስትየው የባልየውን መደነቅ ጩኸት ሰማች። ነይ ቶሎ በይ፣ የያዝኩትን ነገር ተመልከቺ። ምን አይነት ዕድል ነው ባክሽ! ጥንቸልም አጥምጃለሁ። ወደ ቤት እየተመለሱ እያሉ ሚስትየው ዛሬ በቤታቸው ውስጥ ስለሚኖራቸው የዶናት የዓሣና የጥንቸል ራት ደጋግማ ትናገር ነበር። ገበሬውን በፈገግታ ስቆ እንዲህ አለ። ሌላ ዶናት ልናገኝ እንችላለን። ነይ እስቲ ወደ ጫካ ውስጥ እንግባ። ትክክል፣ እንሂድ። ገበሬ የወርቅ ሳንቲሞቹን ከረጢት ከቀበረበት ስፍራ ሄዱ። ገበሬው ልክ አዲስ እንዳገኘው ለማስመሰል ሞከረ።
ነይ ተመልከቺ፣ አንድ እንግዳ የሆነ ቦርሳ አለ በዚህ፣ ደግሞም ወርቅ ሞልቶበታል። ምን እያልክ ነው? አዎ ይመስለኛል ይህ ጫካ መተት የተደረገበት ነው። መጀመሪያ ዶናት ዛፍ ላይ አገኘን፣ ከዚያም አሳ ሳር ውስጥ ተቀምጦ አገኘን፣ አሁን ደግሞ ወርቅ። ይቺ ድሃ ሴት በጣም ስለተደነቀች አይኖቿን ሁሉ በእንባ ተሞሉ። ምንም አይነት ቃል ከአፏ ማውጣትና መናገር አቅቷት ምራቋን እያወጠች ወርቆቹን አየቻቸው። በጣም ብዙ ወርቅ! አሁን የኛ ናቸው? አዎ የኔ ውድ። በቤታቸው ሆነው ከራት በኋላ ሁለቱም እንቅልፍ አልወስድ ብሏቸው አፍጥጠዋል። ገበሬውና ሚስቱ ከጫካ ውስጥ ያገኙትን ከአንድ ስፍራ ያስቀመጡትን ወርቅ እየደጋገሙ እየነኩ መኖሩን አረጋገጡ። ገበሬው ወደ ሥራው ተመልሶ በሄደ ሰዓት ሚስቱ አንድ ነገር ተነገራት። ትናንት ስለተፈጠረው ነገር ለማንም እንዳትናገሪ። አረ ለማንም? እኔ ሞኝ አይደለሁም። ከዚያን ቀን በኋላ በየቀኑ ለሚስቱ የሚሰጣት ትዕዛዝ ይህ ምስጢር ለማንም እንዳታወራ ነበር። ወዲያውም ሳይቆዩ የመንደሩ ሰው ሁሉ ስለ ወርቁ አውቆ ሰምቶ ነበር። ሀብታሙ ሰውም ወሬው ስለደረሰው ገበሬውንና ሚስቱን እቤቱ ድረስ አስጠርቶ ሊያናገራቸው ሲል ገበሬው ከሚስቱ ኋላ ተደብቆ ነበር። ወርቅ እንዳገኛችሁ ሰምቻለሁ። አዎ አግኝተናል። በእርግጥም የትና እንዴት እንዳገኛችሁ ልትነግሩን ትችላላችሁ? በዚያ ባስማተኛው ጫካ ውስጥ። የገበሬው ሚስት በሀብታሙ ጌታቸው ጥያቄ በመጀመሪያ ስለ ዶናቱ ተናገረች። በኋላም በሜዳ ስለተገኙት ዓሣዎች፣ በመጨረሻም ከወንዙ ስር ስለተገኘው ጥንቸል። ይህ እየሆነ እያለ ከኋላ ገበሬው በጣቶቹ ጭንቅላቱን እየደባበሰ እጁን እያወዛወዘ ያሳየው ነበር። ሀብታሙም ሴትዮዋን ባዘኔታ አያት። በዛ ስፍራ የወርቅ ሳንቲሞችን ማግኘትሽን ልነግርሽ እችላለሁ። እውነት ነው ጌታዬ። ሀብታሙ ወደ ገበሬው ዞሮ እጁን ገበሬው ያደርግ እንደነበረው በግንባሩ ላይ እያደረገ በሐዘን ተናገረ። ምን ማለት እንደፈለግሽ ይገባኛል። እንዳለመታደል ሆኖ የእኔ ሚስት እንደዚህ አይነት ችግር አለባት። ገበሬውና ሚስቱ የተናገሩትን ታሪክ የሚያምናቸው አጥተው ወደ ቤት ተመለሱ። ስለዚህም ተንኮለኛው ገበሬ ወደ እስር ቤት ሳይጣል ገንዘቡን በብላት ይጠቀም ጀመር።